በቀበሌ በኩል ዘይት፣ ስኳርና የመሳሰሉት ይሰጣል። እናቴ 10 ልጅ ወልዳለች፣ ግን ከእርሷ ጋር ያለነው 5 ነን። ነገር ግን 10 ነን ብላ የ10 ሰዎችን ትወስዳለች። እንዲሁም ወንድሜ እናቴ አስመዝግበዋለች፣ ሚስትም ልጅም የለውም። ግን እሱም በውሸት ባለትዳር ነኝ 5 ቤተሰብ አለኝ ብሎ አስመዝግቧል። የራሱን ዘይትም ይሁን ስኳር ያመጣል። ይህ ትክክል አይደለም፣ ውሸት ሐራም ነው። አልሰማም አሉኝ ወይም ስላቸው አልሰማም አሉኝ ለማለት መሰለኝ። ሀገሩ ሁሉ እንዲህ ያደረገ እንዴት እንዲህ ትያለሽ ይሉኛል። እናቴ ጋር ተመዝግቤያለሁ፣ ወንድሜም እያመጣ ነው። እኔ ነይቼ የራሴን ድርሻ ነው የምበላው እያልኩ ነው። ለብቻዬ አልበላም፣ ምን ማድረግ አለብኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ በተከበረው ቃሉ ቁርአን ላይ ያ አዩሀ አለዚነ አመኑ ዐለይኩም አንፉሰኩም ላ የዱሩኩም መን ضለ ኢዛ እህተደይቱም ብላ። ሰው ራሱን ነው ማዳን ያለበት፣ ስለ ራሱ ነው መጨነቅ ያለበት። ሰው ወንጀል ሰራ ብሎ ወንጀል መስራት የለበትም። በተለይ የሚበላ ነገር የሚለበስ ነገር ሙእምን ዘንድ በጣም ጥንቃቄ ሊደረግለት ይገባል። አንድ ሰው እጁን አንስቶ ያ ረብ ጌታዬ ሆይ እንዲያርግልኝ ጌታዬ ሆይ ማረኝ ይላል። የሚበላው ሐራም ነው፣ የሚጠጣው ሐራም ነው፣ የሚለብሰው ሐራም ነው፣ ሰውነቱ የደለበው በሐራም ነው። እንዴት አላህ እሺ ይለዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የተኛውም በሐራም የደለበ ሰውነት የጀሃነም እሳት ትገባዋለችም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኩሉ ሚነ ጠይባቲ ወዕመሉ ሷሊሐ የሚል የቁርአን አንቀጽም አለ። ሐላል ንጹህ የተፈቀደን ነገር ብሉ፣ መልካም ስራም ስሩ ብሏል። አንዲትን ቴምር መንገድ ላይ አግኝተው በልተው ነቢ ሳይተኙ እንዳደሩ ተነግሯል። ለኔ ማይፈቀድ ቢሆንስ ብለው። ስለዚህ ሙስሊም የሚበላውን ነገር ከየት እንዳመጣ በመልኩ እንዳመጣ ሊያጣራ ይገባዋል። በውሸት የመጣ በረካ አይኖረውም፣ አኺራ ላይ ያስጠይቃል። የሌሎችን ሐቅ መሻማት ነው የሚሆነው። የቤተሰብ አባል 5 ከመሆኑ ጋር 10 ነን ብሎ ማምጣት ለሌሎች 10 የተጎዱ አቅመ ደካማ የሆኑ ሰዎች ሊደርስ የሚገባውን ያለ አግባብ ዋሽቶ አጭበርብሮ አታሎ ማምጣት ነው የሚሆነው። ነብዩ ሰለላሁ ዐለይሂ ወሰለም ያታለለ ከኛ አይደለም ብለዋል። ማታለል የሙስሊም ባህሪ አይደለም። በውሸት የመጣ በረካ አይኖረውም። ሻጭና ገዥ እውነት ከተናገሩ ስለሚሸጡት ስለሚገዙት ነገር ሁሉን ነገር ግልጥ አድርገው ካስረዱ አላህ ሽያጫቸውን በረካ ያደርግላቸዋል። ከዋሹ ከደበቁ አላህ በረካ ቢስ ያደርግባቸዋል ብለዋል። ስለዚህ በሐቅ በእውነት የተገኘ ትንሹንም አላህ በረካ ያደርገዋል፣ ያጠግባል፣ ይበረክታል። በመዋሸት በማጭበርበር ያመጡት ደግሞ በረካ ቢስ ይሆናል። መቼ እንዳለቀ አይታወቅም፣ ሲበሉትም አያጠግብም። ስለዚህ እናት ወንድም አላህን ሊፈሩ ሐቅ ሊናገሩ ይገባቸዋል። ጠያቂዋ ከሷ የሚጠበቀው መምከር ብቻ ነው፣ አላህን ፍሩ ብቻ ማለት ነው። ከዛ በኋላ የጥያቄው መጨረሻ ላይ እንደተባለው የቤተሰብ አባል እንደመሆኗ በሷ ስም የመጣውን እንደምትበላ አድርጋ ነይታ ብትበላ ችግር የለውም። ከተቻለ በዚህ መልኩ ያመጣችሁትን አልበላም ማለት መልካም ነው። አማራጮች ካሉ እነሱን ከማስተማር አንፃር የሚጠቅማቸው ተጽዕኖ የሚያደርግባቸው ከሆነ የነሱ ትልቁ ማስረጃቸው ሁሉ ሰው የሚያደርገውን እንዴት ያለሽ ነው። በአላህ የከፈረ ሰው አለ። ኸምር የሚጠጡ ብዙ ሰዎች አሉ፣ የሚያመነዝሩ ብዙ ሰዎች አሉ፣ የሰው ህይወት የሚያጠፉ ብዙ ሰዎች አሉ። ታዲያ እነዚህ የሚያደርጉትን እኛ ተከትለን እናደርጋለን ወይ? አላዋቂዎች ማድረጋቸው ማስረጃ ነው ወይ? መመሪያችን ቁርአን፣ አርአያችን ነቢ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ሐላል እንድንበላ ወደ ሆዳችን ሐራምን እንዳናስገባ አዘውናል። ሌላኛው ጥያቄ ሴት ልጅ ስትሞት ፀጉሯ በቀጫጭኑ ሹሩባ ተሰርታ ከነበረ ግዴታ ፀጉሯ መፈታት አለበት ወይስ እንዴት ታድርግ? እንዲሁም ሴት ልጅ ሐይድ ላይ እያለች ጀናዛ ማጠብ ትችላለች? ያብራሩልኝ የሚል ጥያቄ ነው። ሴት ልጅ ጀናዛዋ ሲታጠብ ፀጉሯ ለ3 ተከፍሎ ወደ ኋላ መሰራቱ ሱና ነው፣ ተወዳጅ ነው። ነገር ግን ሴት ልጅ ስትሞት ጀናዛዋ ሲታጠብ ወይም ከታጠበ በኋላ ፀጉርን ለ3 ከፍሎ መስራቱ ሱና እንጂ ዋጅብና ግዴታ አይደለም። ስለዚህ ሹሩባም ይሁን በሌላ መልኩ እንደተሰራ ቢተው አልያ ደግሞ ምንም ሳይሰራ ቢተው ችግር የለው። ዋናው ነገር ጀናዛው ሲታጠብ ፀጉሯ ሙሉ በሙሉ
እስከ ውስጥ መራሱ ውሃ መግባቱ ብቻ ነው መረጋገጥ ያለበት። ሴት ልጅ ሐይድ ላይ ያለች ጀናዛ ማጠብ ትችላለች ወይ? አዎ ማጠብ ትችላለች። ጀናዛ ጋር የወር አበባ ደም ላይ ያለች ሴት ጀናባ ላይ ያለ ሰው መቅረብ የለበትም የሚል አቋም ያላቸው አንዳንድ ሊቃውንት አሉ። ነገር ግን ራጅሑና ትክክለኛው በርካታ የሻፊዕያ መዝሀብ ተከታይ ሊቃውንትም የመረጡት የወር አበባ ደም ላይ ያለች ሴትም ትሆን ጀናባ ላይ ያለ ወንድም ይሁን ሴት ጀናዛን ቢያጥብ የሚያጥብን ሰው ቢያግዝ ጀናዛ ያለበት ቦታ ክፍል ላይ ቢገኝ ምንም ችግር የለውም። አንዳንዶች የወር አበባ ደም ላይ ያለች ሴት እነዚሁ የወሊድ ደም ያለች ሴትም ወከዛልክ ጀናባውን ያላወረደ ያልታጠበ ሰው ጀናዛ ያለበት ክፍል ባይገባ ጀናዛ አጠገብ ባይደርስ ከፍ ሲል ደግሞ ባያጥብ ይሻላል ያሉበት ሁኔታ አለ። ይሄ ማስረጃ የለውም። ሙስሊም በምንም ሁኔታ አይነጅስም። ጀናባ ላይ ቢሆንም ባይሆንም ሙስሊም ጣሂር ነው፣ ንጹህ ነው። ሌላኛው ጥያቄ ህግ መሰረት በይፋ በግልጽ ከሆነ የሚቀበሉት ምንም ችግር የለውም።